ናሂሮ ሌላው ግን ተላላኪና አሽከር ለማድረግ ሞከሩ። በወቅቱ የፋኖ አንድነት ባልተፈጠረበት፣ ሴንትራል ኮማንድ ባልተፈጠረበት፣ አንድ ወጥ ድርጅት ባልተፈጠረበት ከሌሎች ጋር ለመጣመር የሚደረግ ሙከራ የራስህን ቤት ሳታቆም ያንተ ቤት በሰንበሌጥ ነው፣ ቤቱን አስቀድሞ በጡብ በብሎኬት የሰራው ጋር ሄደህ የሰንበሌጥ ቤት ይዘህ ለድርድር የምትቀርብ ከሆነ ባርጌኒንግ ፓወር የለም። መጀመሪያ ውስጥህን አጠናክር። መጀመሪያ በአሸዋ ላይ የቆመውን በአለት ላይ አድርገው መስርተው ያንተ ቤት ጥንካሬ ነው ከሌላው ጋር እኩል አቻ አድርጎ ለድርድር ለንግግር ለአቻነት ፉክክር የሚያበቃ እሱን ፕሪንሲፕል እሱን መርህ ይዘን እርስ በርስ ሊያጓትት የሚችል ነገር የሚናገሩትን አካላት በሙሉ ከሌ ሳንመርጥ መተቸታችንን እንደ መሽገር ተጣብቀው የኛን ከበጎ እይታ ለትግሉ ከማሰብ የሚመጣ ትችትና አስተያየት በሚፈልጉት መንገድ ማኒፑሌት አድርገው እየተጠቀሙ የፈለጉትን አጀንዳ ሲያራምዱ የቆዩ አካላት እንደ ትሮይ ፈረስ በመረጡት አቅጣጫ ሁላ የሚጋልቡን ለሸክም የተፈጠረን መስሏቸው ብዙ ሙከራ አድርገዋል። እንደዚህ ያለውን ውዳቂ ትተን በመሰረታዊ በመርህ ላይ የተመሰረተ አቋም ይዘን ነው ወደፊት የቀጠለው። በሚደንቅ ሁኔታ ቅርብ ጊዜ አማራማ ለብቻው አሸንፍም እያለ እንደው ይገርማል። ግን የእውነት በጣም ነው የሚገርመው። እኔ በእውነት ለተጨማሪ ምንም ያለምንም ማጋነን ለተጨማሪ ከዚህ በኋላ 20 ዓመት ፖለቲካ ውስጥ ቢቆይ የፖለቲካ እጅና እግር አይደለም ጣቷን አያቃትም። ከ20 ዓመት በኋላ ሊገባው አይችልም ፖለቲካ እኮ። አማራማ ብቻውን አያሸንፍም ወዘተረፈ ምናምን ሲል የነበረ ሰውዬ አማራ ከትግራይም ካሉ ኃይሎች ጋር ከቤኒሻንጉሉም ከሶማሌውም ከአፋሩም ከማናቸውም ጋር በጋራ የህልውና አደጋ ውስጥ ከገባ ጋር በጋራ እሰራለሁ ሲል ደግሞ እንዴት በጋራ ይሰራል? ራሴን ችዬ ቆማለሁ ሲል ኃይል ለብቻውም አያሸንፍም። ማነህ አንተ የስነ ልቦና መርማሪ ያደረገ? እንደው እኮ የሚገርመው አንዳንዱ ብለው ከሰሙት ያለማቋረጥ 3 ቀን ማውራት ይፈልጋል። ግን ፍሬ ያለው ነገር አንድ የምታጡበት ማለት አንድ ፍሬ ያለው ነገር የታዘለ ሰው የከተማውን ርቀት አያውቁም አሉ። ታዝሎ የኖረ ሰው ርቀቱን መቻቅ አዛዩ እንጂ የሚያውቀው የከተማውን ርቀትም ክብደትም። አንዳንዱ ለመታዘልም አይመችም። እውነት ለመናገር ዘልዛላ ነው። አዝለኸው ለመሄድ እንኳን በእግሩ ሊራመድ አዝለኸው ለመሄድ የማይመች ዝርክርክ አለ። ሰብስበህ አንቀልባ ብታስረው ዝም ብሎ ሲንጠለጠል የሚውለው የጻድቅ በየባዝራት ተንጠልጥላ ቀረች እንደሚባለው እንኳን ራሱን ችሎ ሊራመድ አንድ ሰው አንድ ነገር አትሊስት እንዴት አይመርጥም? የሐሳብ ለውጥ ሲኖር ደግሞ እንዲህ አይነት አልን እኮ እኛ የውስጥ አንድነት በሌለበት ከሌላው ጋር ጥምረት ለመፍጠር መንቀሳቀስ ፋይዳ ቢስ ነው፣ ትርጉም የለውም፣ ልክም አይደለም ብለን እኮ ተነሳል። ይህን ማድረግ ትክክል አይደለም ብለን እኮ ተቃውመናል። የውስጥ አንድነት አጠራቅመው ድርጅት ሆነው ሲመጡ ደግሞ አሁን ደግሞ የአማራን ሕዝብ ለህልውና ትግል የተነሳባቸውን ጥያቄዎች ሳትሸራርፉ የኢትዮጵያን የግዛት አንድነት ለማስጠበቅ የኢትዮጵያን አንድነት ለማስቀጠል እና ኦህዴድ የሚባል ኃይልን አሸንፎ ለመውጣት የሚያስችላችሁ ግን ጥንቃቄ የተሞላበት የአማራ መሰረታዊ ጥቅም ላይ መሸራረፍ የሌለበት ጥንካሬ ፈጥራችሁ ተጓዙ። ይሄ ነው የሚያዋጣዋል።
ኦፒኒየን የትላንቱ በግድ የመረዳት ችግር የሌለበት ችግር ያለበት ካልሆነ በቀር የትላንቱ ከዛሬው አቋም ጋር መሰረታዊ አቋም ልዩነት አይደለም ያለው። አንድ ሰው የትላንቱን አቋሙን ከቀየረ እንኳን ትላንት የነበረኝ እሳቤ አቋም ይሄ ነው፣ ዛሬ ባለኝ እውቀት፣ ዛሬ ባለኝ አረዳድ ደግሞ ይሄን ያለኝ ብሎ እኮ መግለጽ ይቻላል። ችግር የሚሆነው ምንድን ነው? $20 ምላስ ስታከራይ ግን የተከራየህ የሚሰጥህን ብቻ ነው የምታነበው። ማይክራፎን በራሱ የተመረጠ ድንቅ ጥሩ የምትሉት እሳቤ አያመጣም። የተመረጠ ድንቅ ጥሩ እሳቤ የሚያመጣው ሰው ነው። ማይክራፎኑ የሰጠኸውን ነው የሚያስተላልፈው። እና አንዳንድ ሰው ከሌ እኮ ይሄን አለ፣ ከሌ እኮ ይሄን አነበበ። ማይክራፎን አትቀየሙ፣ የሰጡትን ነው። ባትሪ ሲያልቅ ባትሪ ነው የምታጎርሰው። ማይክራፎኑን ቻርጅ ይፈልጋል። ጆተኒ ፍራንክ ካልሰጠኸው ኳስ አይተፋም። እንደ ጆተኒ ሳንቲም አጉርሰህ እጁን ስትኮትተው ኳስ ያንጠባጥባል። በምኑ በኩል እንዳትሉኝ ነው ያለ። የአማራ ሕዝብ ትግል ዝም ብሎ የሆነ አልፎ ያጅ የሚጫወትበት ዘመን አብቅቷል። መሪ ድርጅት ወልዷል። በመሪ ድርጅቱ ይመራል። መሪ ድርጅቱ የባለገ እንደሆነ የተሳሳተ እንደሆነ ደጀን ህዝቡ ያርቀዋል። የውላችሁ ፋክቱን መነጋገር ስላለብን አፋብን ከተመሰረተበት ጊዜ ጀምሮ መጀመሪያም በጽናት አማራ ድርጅት እንዳይኖረው፣ አማራ እንዳይደራጅ፣ ራሱን ችሎ እንዳይቆም በአንድ በኩል ጠርዝ ረግጠው ብሔርተኝነት ነው እንደ አማራ መቆም የሚል አቋም ይዘው አመድ ዘራፍ ይሉና ባልተደራጀ ሁኔታ አማራው በተንተን ብሎ ሲመጣ ደግሞ የአማራ አክተር ሆነው ኪሱን ማጠብ ይፈልጋሉ። አማራ ተደራጀ፣ ራሱን ችሎ ቆመ። የማንም ጥገኛ መሆን ሳያስፈልገው፣ እደግመዋለሁ። በነገራችን ላይ ከፍተኛ የምንላቸው አመራሮች በአፋብን ውስጥ ከፍተኛ የምንላቸው አመራሮች መካከል በኋላ ያገላለጽ ስህተት መሆኑን ያገላለጽ ስህተት የነሱ የኛ ሳይሆን የነሱ ያገላለጽ ስህተት መሆኑን የተረዳ ነው። ጉዳዩን ምን ለማለት ነው የሚለውን ፐርሰናል ጠይቀን የተነተኑበትን እና ያስረዱበትን መንገድ ስናውቅ ነው። ታዲያ ይሄን ለማለት እኮ የተጠቀማችሁት ወርድ ትክክል አይደለም። ከሌላው ጋር አብሮ ማይሰራ ከሆነ የሰፈር ሽፍታ ይሆናል የሚል አገላለጽ ትክክል አይደለም። ሌላው አካል ከኔ ጋር ካልሰሩ የሰፈር ሽፍታ ነው የሚሆኑት ብሎ እንዲያስመጣው ተመልከቱ። አሁን በእርግጠኛነት የምናገረው የአማራ ፋኖ ብሔራዊ ንቅናቄ ከሌሎች ጋር የጋራ ጥምረት ፈጥሮ ካውንስል ፈጥረው የካውንስሉ ሊቀመንበር ሌላ ሆኖ ከፋኖ የተወከለው አካል ምክትል ቢሆን ሌላ ቢሆን ይኸውላችኋ ይኸው ሁልጊዜ ሁለተኛ ይኸው ነበረ። ከትችት አታመልጥም። አሁን ፋኖ ያለው ጥንካሬ አቅም በትጥቅም አክቲቭ ዲዩቲ አክቲቭ የሆነ ትግል ውስጥ ያለም መሆኑ አጠቃላይ የማስተባበርና የሂደቱ መሪነት ሚና መወጣት አለብን የሚል አቋም ይዘው ትብብር እንፍጠር የሚሉት አካላትም ይሄንን ኮንቪንስብል ነው እንቀበላለን ብለው ተቀብለው ሲመጡ መጥተዋል ተብሎ ደግሞ ሲገለጽ አይ እከሌ ስልጣን ስለሚፈልግ ነው። አያችሁ፣ እንደዚህ አይነት
ጃርቶች ከሰውነታቸው ላይ ሾህ የማይጠፋ ዕድሜ ልካቸውን በሄዱበት መዋጋት የሚፈልጉ አንድ ቀን ላባ የሌላቸው ሲኮሰኩሱ የሚኖሩ የጭቃ ውስጥ እሾሆች አሉ። ማንኛውም ነገር ላይ መናደፍ ብቻ። እነዚህ አካላት እነዚህ ክፋት የሚያስቡ አካላት ማንን የት ቦታ መግዛት እንዳለባቸው ያውቃሉ። ልመለስና ወደ ፖይንቱ አፋብንን ከጅምሩ ለማፍረስ የተደረገው እንቅስቃሴ አንጃ በመግዛት ነበረ። ጎንደር ላይ አንጃ ለመግዛት ጥረት ተደረገ። የትኛውን ክፍለ ጦር የትኛውን ብርጌድ እንዳነጋገሩ እነማን ያናገሩ እንደነበረ እኮ እናውቃለን። በስም መጥራት እንችላለን። ማስረጃ ማቅረብ እንችላለን። አልተሳካም። ጎጃም ላይ እስከ ዛሬ ድረስ እስከዚች ደቂቃ ድረስ ለዝናቡ ኳዝ ነው አይደለም። ዝናቡ ከሚዲያ ጋር ያለው ኢንጌጅመንት ቀነስ ስላደረገ እና እዚህም እዛም የሚወሩ የተለያዩ ነገሮች ስለነበሩ በዚህ መንገድ ዝናቡን አፕሮች ብናደርገው የሚል እሳቤ፣ ልፋታቸው፣ ድካማቸው ቀን ከሌት አንጃ ፍለጋ ነው። ዝናቡ በጎጃም ካለው የአማራ መዋቅር በማናቸውም መልኩ ቢያፈነግጥ